ቆንጆ እንደሆንሽ ማሳመን ያለብሽ ራስሽን ነው፣ ሰዎችን አይደለም። ዛሬ ሰዎች አምሮብሻል ሲሉሽ፣ ዛሬ ጫማሽ ያምራል፣ ዛሬ ልብስሽ ያምራል፣ ዛሬ ፀጉርሽ ያምራል ስላሉሽ ብቻ ደስታና ሀዘንሽን በእነሱ እጅ ላይ አታስቀምጪ። እነሱ ባደነቁሽ ቁጥር መስታወት አትመልከች። መጀመሪያ ለራስሽ ያለሽ ስሜት፣ ለራስሽ ያለሽን አስተያየት ራስሽ በልብሽ ውስጥ ገንቢው። የብዙ ሴቶች ችግር እኔ ማን ነኝ ብለው ሲጠይቁ ምክንያት መልስ ማጣታቸው ነው። ሁል ጊዜ ደስታችንን መገንባት፣ ደስታችንን ማስቀመጥ ያለብን እኛ ነን። ምክንያቱም የሰዎችን ደስታ፣ የሰዎችን አስተያየት፣ የሰዎችን መልስ ምልከታ በጠበቅን ቁጥር ልባችን እየተሰበረ ይመጣል። ዛሬ በዚህ ቪዲዮ እንዴት ስሜትሽን ማሸነፍ፣ ደስታሽን ራስሽ በራስሽ መገንባት እንደምትችይ እንመለከታለን። እነዚህን 5 ነጥቦች መተግበር ከቻልሽ እመኚኝ በህይወትሽ ውስጥ ለውጥ ታገኛለሽ። የመጀመሪያው ራስሽን መቀበል ነው። ሰዎች እንዲወዱሽ ሳይሆን አንቺ ራስሽን እንዴት እንደምትወጁ ለራስሽ ንገሩ። የማንም አስተያየት፣ የማንም መልከታ እንደማያስፈልግሽ ቅድሚያ ራስሽን ቆንጆ እንደሆንሽ፣ ቆንጆ ስነ ምግባር እንዳለሽ፣ ቆንጆ መልክ እንዳለሽ፣ ቆንጆ ፀጉር እንዳለሽ፣ ዛሬ ለበሽው አለባበስ፣ ዛሬ የተቀባሽው ሽቶ፣ ዛሬ ያደረግሻቸው እያንዳንዶች ነገሮች፣ ያሽ ቦርሳ እንደሚያምር እንደሚገባሽ፣ ነገ ደግሞ ከዚህ የተሻለ እንደምታገኚ ራስሽን አሳምኚ። ራስሽን ተቀበዩ። ያለሽበት ቦታ ያንቺ እንደሆነ እመኚ። ሰዎች ስለሚሰጡሽ አስተያየት፣ በሌሎች ሰዎች ራስሽን ዝቅ ማድረግ፣ ሌሎችን ሰዎች እየተመለከትሽ ሁሌ አንቺ እንዳንተሽ የሚሰማሽ ከሆነ መቼም ቢሆን ራስሽን ለመለወጥ አትሞክሪ። ስለዚህ መጀመሪያ ራስሽን ተቀበዩ። ከዛ በመቀጠል ራስሽን ከሌሎች ጋር አታወዳድሪ በፍጹም። የእያንዳንዷ ሴት ስብራት የመጣው ከዚህ ነው፣ ራሷን ከሌሎች ጋር በማወዳደር። ሁማን ያገዛው መኪና የለኝም እንደዚህ እንደዛ። ማንም ሴት ሳትለፋ ሳትደክም ያመጣችው አንድም ጥሬ ገንዘብ የለም። ስለዚህ መጀመሪያ ራስሽን ከሌሎች ጋር ማወዳደር ሳይሆን ራስሽን መቀበል ነው ያለብሽ። ራስሽን ከሌሎች ጋር ባወዳደርሽ ቁጥር ቀስ በቀስ ራስሽን እያወረድሽው ትመጫለሽ። ሶስተኛው የውስጥ ሰላምሽን ጠብቂ። እውነተኛ ደስታ የሚመጣው ከውስጥ ነው። ሁልጊዜ ከሰዎች አስተያየት መጠበቅ፣ ሰዎች ያስደስቱኛል፣ ሰዎች ጋር አብሬ ሳወራ፣ አብሬ ስስቅ፣ አብሬ ስጫወት እደሰታለሁ ብለሽ አታስቢ። ምክንያቱም በሳቅና በደስታ ውስጥ የሚወጡ ቃላቶች ምናልባት አንቺን ሊሰብሩ ስለሚችሉ። ሁሉም ሰው ስላንቺ አውቆ አይደለም የሚናገረው። ስለዚህ ከነሱ ሰዎች የሚወጣው ቃላቶች ሊጎዱሽ ይችላሉ። ግን መጀመሪያ የራስሽን ደስታ ራስሽ ውስጥ መገንባት አለብሽ። ሁሉ ጊዜ ደስተኛ ለመሆን፣ ሁሉ ጊዜ ዛሬ አምሮብኛል፣ ሁሉ ጊዜ ማንም ምንም ቢልሽ መልስሽ ፖዚቲቭ፣ መልስሽ ትክክለኛ እንደሆነ ማሳየት አለብሽ። ምንም እንዳልመሰለው ሰው መሆን አለብሽ። መናገር ያለብሽን ነገር መምረጥ አለብሽ። ሁሉ ጊዜ ያንቺን መጥፎ ነገር ከሚመኙ ሰዎች መራቅ አለብሽ። መጥፎ ቃላቶች፣ ኔጌቲቭ ኢነርጂ ከሚያወጡ ሰዎች መራቅ አለብሽ። ያን ጊዜ የውስጥ ሰላምሽን ትጠብቂያለሽ። ይሄ የሚመጣው ራስሽን ከኔጌቲቭ ሰዎች ባራቅሽ ቁጥር ነው። ሁሉ ጊዜ ከሚያማርሩ፣ ሁሉ ጊዜ ከማይስቁ፣ ሁሉ ጊዜ ባላቸው ነገር ሁሉ ደስተኛ ከማይሆኑ ሰዎች ጋር ሆነሽ ያንቺ ዕጣ ፈንታ እንደነሱ ነው የሚሆነው። ምክንያቱም ሁሉም ሰው በዙሪያው ካሉት ከ10 ሰዎች መካከል ያለውን ጸባይ ይወርሳል። አራተኛው ራስሽን አሻሽ እንጂ ሌሎችን ለማስደነቅ አትሞክሪ። ሌሎች ባንቺ ደስታ፣ ባንቺ ለውጥ፣ ባንቺ ሁኔታ እንዲደነቁ የውጪ ሾው ለማሳየት አትሞክሪ። ሁሉ ጊዜ ጀግና ሆነሽ መገኘት ያለብሽ ለራስሽ ነው። እድገትሽ ለራስሽ ነው። ትምህርት፣ ጤና፣ እምነትና ህልምሽ ላይ ስትሰሪ እውነተኛ ውበትሽ ይወጣል። ስለዚህ ሌሎች ዛሬ ስለ ልብስሽ፣ ስለ ሁሉ ነገርሽ ሊያወሩ ይሞክራሉ። አያገባሽም። ያንቺ ህልም፣ ያንቺ እውቀት፣ ያንቺ ጤና፣ ያንቺ መንገድ የራስሽና የራስሽ ብቻ ነው። ሁሉ ጊዜ ለኔጌቲቭ ወሬዎች ጆሮ በሰጠሽ ቁጥር ከህልምሽ፣ ከማንነትሽ፣ ከባህልሽ እየራቅሽ ትመጫለሽ። አምስተኛና የመጨረሻው የሚሆነው እውነተኛ ማንነትሽን አትደብቂ።
ሰዎች ለጊዜያዊ ምስል ሳይሆን ለእውነተኛ ማንነት ይገናኛሉ። ይህ ማለት ደግሞ አንቺ እንደሆንሽ መኖር በቂ ነው። ሁል ጊዜ ለሰዎች የሆነ ፈገግ ያለ ሰው መምሰል፣ ምንም የማይመስለው ሰው መምሰል፣ እንዳልሰማ ማለት፣ ሌሎችን ላለመጉዳት ምናልባት ይሄን ብሎ ይቀየመኛል በሚል የሰዎችን ኔጌቲቭ ንግግር በፈገግታ ማለፍሽ ለአንቺ ጥሩ ሴት አያስብልሽም። ከጎንሽ ያለ ሁሉ ጥሩ ሰው አይደለም። ስለዚህ ራስሽን መሆን እና እውነተኛ ማንነትሽን ሳትደብቂ በግልጽ ማውጣት አለብሽ። ይሄ ማለት ግን ሰዎች የሚጎዱሽን ድክመትሽን፣ ውድቀትሽን አሳይ ማለት አይደለም። ሁል ጊዜ ጠንካራ እንደሆንሽ ሰዎች ማየት አለባቸው። ምክንያቱም ሁሉም ሰው ቁስልሽን ያየ ጊዜ ያንን ቁስል እያነካካ ማድማቱ አይቀርም። ሁሌ ህመምሽን መጨመሩ አይቀርም። ግን ደግሞ እውነተኛ ማንነትሽን እንደሚከፋሽ፣ መጥፎ ንግግር እንደማትፈልጊ ሁል ጊዜ ሰዎች ያንቺን ቀይ መስመር ማወቅ መቻል አለባቸው። ይሄንን ደግሞ በተግባርሽ፣ በንግግርሽ፣ በሁኔታሽ፣ በእያንዳንዱ ነገር ግልጽ ሆነሽ ማሳየትና መናገር አለብሽ። አንዲት ሴት ነበረች። ሰዎች ያምራል ሲሏት ፀጉሯን ቆረጠችው። ሰዎች ያምራል ሲሏት ከንፈሯን አሰፋች። ሰዎች ያምራል ሲሏት አይኗን አጠበበች። ሰዎች ያምራል ሲሏት ያላረገችው ነገር አልነበረም። ነገር ግን በስተመጨረሻ ራሷን በመስታወት ስትመለከተው አስፈሪ ሆና ነበረ። ሁልጊዜ የሰዎች መጥፎ አስተያየት የሚሰጧችሁ እንዲህ ብታረጊው፣ እንዲህ ቢሆን፣ እንደዚህ የሚሏችሁ ኔጌቲቭ አስተያየት እየደበራችሁ እንደማይሆን እያወቃችሁ እነሱን ለማስደሰት የምታደርጉት ነገር በሙሉ ቀስ በቀስ የሚጎዳው እናንተን ነው። መጀመሪያ ራስሽን የተቀበልሽ ቀን እኔ ቆንጆ ነኝ ብለሽ፣ እኔ አይኔ ያምራል፣ እኔ ፊቴ ያምራል፣ እኔ ፀጉሬ ያምራል ብለሽ የተቀበልሽ ቀን ያኔ እነሱም ይቀበሉሻል። በምድር ላይ ሁሉም ሴት ቆንጆ ናት። ግን ችግሩ የቁንጅና አቀባበላችን ነው። ቆንጆ ማለት ላንቺ ቀይ፣ ቆንጆ ማለት ላንቺ ረጅም፣ ቆንጆ ማለት ላንቺ ቀጭን ልትሆን ትችላለች። ግን ደግሞ አንቺም ቆንጆ ነሽ። ምናልባት መሆን የምትፈልጊያትን ሴት ለመሆን መስራት፣ መልፋት ይኖርብሻል። ሁልጊዜ ሀብታም ሴት ባየሽ ቁጥር፣ ሁልጊዜ ቆንጆ ሴት ባየሽ ቁጥር በጥሩ መንገድ እኔም እሷን መምሰል እችላለሁ ብለሽ ለራስሽ አሳምኚ። ስሪ፣ ልፊ፣ ተቀበል። ማንም ሰው አፈር ሳይግጥ፣ ሳይለፋ፣ ሳይደክም ያገኘው ምንም ነገር የለም። ሁል ጊዜ ደግሞ ይሄንን ባደረግሽ ቁጥር ነው ራስሽን መለወጥ የምትችው። ከሰዎች እድገት፣ ከሰዎች ደስታ፣ ከሰዎች አዲስ ነገር፣ ከሰዎች ጥረት ተመልክተሽ ራስሽን ለማስተማር በሞከርሽ ቁጥር ጥሩ ነገር ላይ ትደርሻለሽ። ያንቺ ማንነት መሆን ያለበት ይሄ ነው። በዚህ ቪዲዮ ላይ ጥሩ ነገር እንደተማራችሁ አስባለሁኝ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ኮመንት ላይ ሌሎች እንዲነሱላችሁ የምትፈልጉትን ሀሳብ በመጻፍ አብራችሁ ሁኑ። አመሰግናለሁ።勇敢是敢承认会疲惫，停下来让伤口慢慢消退，再启程脚步会更加纯粹。